የተለያዩ ናቸው። አይ ፓስተር ሶፊ ሰዎች አይደሉም ለፍላፊ የሚያደርጓቸው ራሳቸው ናቸው። ራሳቸውን ለፍላፊ የሚያደርጉት አንተ ነህ እያልኩ አይደለም። በርግጥ ፓስተር አሁንም እንደዚህ አትናገር። አሁንም እረፍ። እሺ አሁን እንደዚህ አትበል። በሌላ አትናገር። ቀጥታ እንደዚህ አውራ። ወደ ጥያቄ ገባ ሶፊ። ወደ ጥያቄ አልጠይቅም። በቃ ምን ታመጣለህ? ታስገደኛለህ? ታዲያ ምን አንተ ግን ፈለገ ግን የሚገርም ደቀ መዝሙር ነው ያፈራው። ይህንን ተመስገን ይባል። ወደ ጌታ አሳድገው። ወደ አንተ ለምንድን ነው የሚያድገው? ምን ነው እኔ እንደውም በመንፈሴ ስመረምራችሁ አንተ ሳሎን ሆነ እሱ መኝታ ቤት ሆኖ የምታወሩኝ ነው ውስጥ የሚሰማኝ። ምንድን ነው እንደዚህ? በቃ ወደ ጌታ ይደግ። ጥሩ ነው። እኔ አሪፍ ነገር አለ እከታተላለሁ። ጥሩ ነው። ያዕቆብ ኖርስ ነበረ ስለ ድንግል ማርያም አንዳንድ መጽሐፍ ቅዱስ ሀሳቦችና ለምን አንቀጥላቸውም? እነሱን እንቀጥላለን። ተረጋጋ። እኔ እኮ እንደውም ቴክስት እንድታደርግለት ነበር የፈለኩት። ለምንድን ነው ያስመጣህ? እኔ እኮ በቴክስት እንድታወሩ አሁንም በስልክ ሚዩት እያደረገ ሲያወራ እኮ አውቃለሁ አንተ ጋር እያወራ እንደሆነ። እኔ ያሳያለሁ። እኔ እኮ ነኝ ሰውየው። እሺ ቀጥል። ባይዘው እና መጀመሪያ ልጸልይላችሁ። ከተያዛችሁበት ከየትኛውም አይነት ቀንበር ነፃ መውጣት አለባችሁ። ምክንያቱም ስነጋገር ከፍጥረታዊው ሰው ጋር ሳይሆን ከዳነ ሰው ጋር ማውራት ስለምፈልግ እጸልይላችኋለሁ። እህቴም ከየት ቤተ እምነት ነሽ? እህቴ አለባበስ አይገልጽም እንዴ? አይገልጽም። እስክርቢቶ ምናምን ይዘሻል? አላወኩም። የት ነው? ኦርቶዶክስ ነው። ኦኬ። ለስንት ዓመት ከጴንጤ ሄድሽ ነሽ ወይስ እዛው ነው? ፓስተር ሶፊ አሁን ርዕስ አናርዝም። ወደ ልተዋወቃት ነው። አላውቃትም። አንተን አልጠየቅኩም እኮ ስለማውቅ። እሷ ማነች? እናንተ እኮ ተደዋውላችሁ ነው የመጣችሁት እኮ። ወደ ርዕሳችን ንግባ። አንድ ጊዜ አይደለም ተደዋውላችሁ ነው የመጣችሁት። እሷ ማናት? ምንድን ነው? ቀጥል። አሁን ወደ ሀሳቡ ግባ ሶፊዬ። በእናትህ ተረጋጋ። ተነሳባችሁ። በቃ ስፒሪት እኮ ምን አልሽ እህቴ? አይ ጥያቄ መልስ ነው ያልኩህ። እኔ ጋር እንተዋወቃለን፣ ችግር የለውም። እኔ እንደዛ ነው። አንደኛ ነገር በሰለጠነው ዓለም እንኳን ለእህቶች ቅድሚያ መስጠት አለብን እኮ። ቤተክርስቲያን ይህን ታስተምራለች፣ ለእህቶች ቅድሚያ መስጠት እንዳለብን። ግን አንቺ ጥያቄ ይዘሽ ነው የመጣሽው ወይስ ምንድን ነው አንቺ የመጣሽበት ዓላማ? ያው ከእነሱ ጋር ልንወያይ ነው። አንቺ ልማር ነው ከነፈለገ የመጣሁት ልማር ነው። ጥያቄ አለሽ? ላውቅን ለአንተ አይ መጀመሪያ እነሱን ጥያቄ መልስ ነው አለሽ ወይ ነው አንቺ አሁን ጠይቅኝ እኮ አይደለም። ጥያቄ ይዘሽ ነው ወይ መጣሽው? ጠይቃለሁ። አንተ የላትም ትላለህ፣ እሷ ጠይቃለሁ ትላለች። ተደዋውላችሁ ነው እንጂ ተነጋገሩ። ተነጋገሯ። አይ አንቺ ጥያቄ ካለሽ እህቴ አግብተሻል? አንቺ ባለትዳር ነሽ? ሶፊ ኧረ በመድኃኒዓለም ወደ ሀሳቡ እንሂድ። ጥያቄ መጠየቅ እችላለሁ። ባይዘው እኔ ጋር ነው እያወራ ያለው ከኔ ጋር እኮ። መጀመሪያ ጥያቄ መልስ። የተጠየቀውን ጥያቄ እኔን ጠይቀኛውን ስለ አንድ ወልዳ ስሙ አንደኛ በጨዋነት ከእንደዚህ በጨዋነት አለባበስሽን አስተካክለሽ መጽሐፍ ቅዱሳዊ አድርገሽ መምጣት አለብሽ። እዚህ እንደዚህ ተገላልጠሽ መጥተሽ በሚዲያ በፍጹም የእኛን ሴቶች ጨዋዎች ተሸፋፍነው የሚመጡ ከእነሱ እንኳን አትማሪም እንደዚህ ኖ ይሄ ልክ አይደለማ። እኔ ችግር የለውም። እነዚህ ወጣቶች ግን ሀሳባቸውን ትወስጃለሽ። ገባሽ? እንደዚህ ድንቡሽቡሽ ብለሽ መጣሽ እዚህ ጋር እንትን ማድረግ ልክም አይደለም። አንቺን ስጠይቅሽ ፈለገ ይመልሳል። ጥያቄ ያለሽ ወይ ሲል የላትም ይላል። አንቺ አለኝ ትያለሽ። ስለዚህ ኤኒዌይስ አንድ እጃችሁን አንሱ፣ ልጸልይላችሁ። እንደ አንድ ፓስተር እንደ አንድ መጋቢ መንፈስ ቅዱስ አብሮት እንደሚሰራ ደግሞ ቤተክርስቲያን እንደሾመችውና ስልጣን እንዳለው ሰው በእናንተ ላይ ጸልያለሁ። ከዛ ይሄ ሰዋዊው ፍጥረታዊው ነገራችሁ ረግቦ በመንፈስ ዓለም እንድናወራ። ምክንያቱም አለበለዚያ ድንጋይ ላይ ውሃ ብታፈስ ምንም ጥቅም ስለማይኖረው መጀመሪያ የጠነከረ ልባችሁ እንዲላላል ጸልይላችሁ። ፈቃደኛ ናችሁ?
ብዙ ፕሮቴስታንት ህልመኛ ስለሆነ ያው ችግር የለም። ያው ያለም ከሆነ ነገር አድርግ ችግር የለውም። ከዛኛ ምን ጸልያለሁ አንተው ጸሎት ህልመኛ አይደለንም። በነገራችን እኛ መንፈሳውያን ነን። ሁሉንም አይደለም ያልኩት። አይ እንደዛ አትበል ብዬ ፈለገ ጥሩ አይደለም። ምክንያቱም በጸሎት ነው ምንም ነገር የሚሆነው። ያለ ጸሎት ብንነጋገር ደረቅ ነው። እኔም ከእናንተ የምወስደው እናንተም ከኔ የምትወስዱት ነገር የሚናገር ሰው በእውቀት ይናገራል፣ የሚሰማ በጥበብ ይሰማል። ስለዚህ እኔ ልጸልይላችሁ። እግዚአብሔር አምላክ ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። እንግዲህ ወንድሜ ተሙ ወይም ዴማስ እንዲሁም ደግሞ ወንድማችን ፈለገ እንዲሁም እህታችንን እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚች ደቂቃና ሰዓት ጀምሮ ነፃ እንዲወጡ ጸልይላቸዋለሁ። ከየትኛውም ከተያዙበት ነገር በሙሉ በኢየሱስ ክርስቶስ ስም ውሃ ግድብን እንደሚያፈርስ የልባቸው ይሄ የደነደነው ነገር እንዲፈርስ ጸልያለሁ። ደግሞ መንፈስ ቅዱስ በእሽታ መንፈስ እንድትቀበላቸው እንድታግዛቸው። ፊደል ይገላል፣ መንፈስ ግን ሕይወት ይሰጣል ተብሎ ተጽፏልና እግዚአብሔር ሆይ ፊደል ይዘው መጥተዋል። ነገር ግን መንፈስ ደግሞ እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። አሁን የሚሰሙት ይህ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም አንተ መንፈስ ቅዱስን መቀበል የሚችሉበትን ኢየሱስ ክርስቶስን የሕይወታቸው ጌታ አዳኝ ገዢ አድርገው እንዲቀበሉ እኔ የምዘራውን ዘር በልጁ በኢየሱስ ክርስቶስ ደም ወደ እግዚአብሔር መንግስት መቅረብ እንዲሆንላቸው የኤፌሶን ጸሐፊ እንደሚናገር ከፍጥረት የቁጣ ልጆች ነበራችሁ እንደሚል አሁን ግን በደሙ ቀርባችኋል እንዳለ በኢየሱስም በደሙ ኃይል መቅረብ